እውነት እግዚአብሔር ያነቃል። ትንቢተ ኢሳይያስ ምዕራፍ 51 እና 52 ላይ ያለው ቃል በቀደም የተነበበና ኢቭን የተዘጋጀው ዘላ አይደለም ግን ቀጥታ እግዚአብሔር ይሄን ልብ ላይ ተወርውሮ መጣለ ማለት ታያ ስላለ ማለት ነው። ጌታ እግዚአብሔር በጣም እውነት መወገድ የሚገባ ሰው ወግዶልናል። አላቀም እየተንሸራተትን አይደለም የሚያቆም የእግዚአብሔር ኃይል አግኝቶኛል። እኔ መድረሻ አግኝቶኛል አላቀም ምክንያቱም ለሌላ አልኖርማ እምነት የግል ነው። በቃ ይብረን ራስንና የሚሰሙን ታስመልጣለህ ነው የተባለው እንጂ በቃ በግድ አንቀል አልተባለም። ጌታ ይባረክ። 51 ላይ እንዲህ ይላል እናንተ ጽድቅን የምትከታተሉ እግዚአብሔርን የምትፈልጉ ስሙኝ። ከስር የተቆረጣችሁ የወጣችሁበትን አለት ቆፍራቸውን የወጣችሁበትንም ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻቸውም ሳራ ተመልከቱ። በጠራው ጊዜ አንድ ሰውን ብቻ ነበር፣ ባረኩትም አበዛው። እግዚአብሔርም ጽዮንን በእርግጥ ያድናታል፣ ፍራሾቿንም በሕራይ ይመለከታል። ምድረ በዳዋንም እንደ ኤደን በረሃንም እንደ እግዚአብሔር ተክል ቦታ ያደርጋል። ተድላና ደስታ ምስጋናና ዝማሬ ድምፅ በእርሷ ይገኛሉ። ወገኔ ሆይ አዳምጡኝ፣ ሕዝቤ ሆይ ስሙኝ። ሕግ ከዓይኔ ይወጣል፣ ፍርዴም ለአሕዛቦች ብርሃን ይሆናል። ጽድቄ በፍጥነት የቀረበ መዳኔም የደረሰ ነው። ክንዴም ለነገሥታትን ፊት ያወጣል። ደሴትን ወደ እኔ ይመለከታሉ። ዓይኖቻቸውን ወደ ሰማይ አነሱ፣ ወደ ታችም ወደ ምድርም ተመልከቱ። ሰማያት እንደ ጢስ በኖ ይጠፋሉ፣ ምድር እንደ ልብስ ታረጅዋለች ይላል። ቁጥር 9 ላይ እግዚአብሔር ክንዶይ ተነስ፣ ኃይልን ልበስ፣ እንዳለፉትም ዘመናትም ፈጥነ፣ ትውልዶችንም እንደሆነ ሁሉ ተነስ። ራብ የቆራረጥክ ታላቁን ዘንዶ የወጋ አንተ አይደለምን? የሆኑትንም ያዳኑትንም እንዲሻገሩ ባህሩንም ታላቁንም ጥልቁን ሁሉ ያደረከ በጥልቁን ውስጥ መንገድ ያበጀ አንተ አይደለምን? ይላል። ቁጥር ምዕራፍ 52 ጽዮን ሆይ ተነሺ፣ ኃይልን ልበሽ፣ ቅድስቲቱ ከተማ ኢየሩሳሌም ሆይ የክብር ልብስሽን ልበሽ። ያልተገረዘ የረከሰም ከእንግዲህ ወዲህ ባንቺ አይገባም። ትቢያሽን አራግፍ፣ በኢየሩሳሌም ተነሽ፣ በዙፋን ላይ ተቀመጪ። ሃሌሉያ! በጣም የሚቀስት እንዲበለው ሲል ለተነገረኝ ነገር ዋጋ እሰጣለሁ በሉ። በጣም ኖርማሊ ግን በጣም ሰፊ ሐሳብ ነው። አሳጥሬ ለ15 ደቂቃዎች መናገር ፈልጋለሁ። ብዙም አልቆይም። ቅድም ያነበብኩት ምዕራፍ 51 ላይ ከአንድ ጀምሮ እስከ 6 ያለው ነገር ከአብርሃም ጀምሮ እስከ ዓለም ፍጻሜ ድረስ አንድ ላይ አጠቃሎ እግዚአብሔር ለጽዮን ይነግራታል። ጽድቅ ከዛ እንደሚወጣ ክብር እንዳለ ሁሉም ነገር ምድረ በዳው እንደ ገነት እንደሚሆን ሁሉም ነገር ምድረ በዳ የሚባል እንደሌለ ፈጽሞ በምድር ላይ ተወዳዳሪ እንደሌለ አድርጎ ይነግራታል። እዚህ ላይ አንድ በአንድ ዝርዝር አልገባም፣ ግን ከወደ 8 ነገሮች ስላሉ ማለት ነው። ምክንያቱ ለእግዚአብሔር ጉጉት፣ እግዚአብሔር ድምፅ ጉጉት ስለነበሩ ማለት ነው። ከዛ በኋላ ለኪን ሁሉ ሰምታ ይሄ ሁሉ ሲወራ እግዚአብሔር ቃል በቃል ወደ አባትሽ ወደ አብርሃም በነዚህ ጋር ነገሩ የተጀመረ ከአብርሃም ነው። ብቻውን ጠራው። ይሄ የእግዚአብሔርን ችሎታ
እስቲ እግዚአብሔር በኔ ላይ ይችላል ብሎ እስቲ እግዚአብሔር ችሎታ ኢብን አብርሃምን ይላል ኢብን ከመጣችሁበት ይውልና ኢብን የአብርሃም ጉልበትና የሳራ ማጸን ያሳየዋል። እዛ ላይ የሳራ ማጸንና የአብርሃምን ጉልበት ያሳየዋል። ለምን ምንም ነገር እንደሌላቸው ምንም ነገር ፈይድ እንደሌላቸው እዚህ ጋር ፈተናው ነገሮቹ ዘጋለ እንደል ያሳይና ብቻውን ጠራው ይላል። አጠራሩ ውስጥ ግን ሁሉም ክደት በሚመስል ክዳን አለ። ሁልጊዜ እግዚአብሔር የምናገር ክዳን ውስጥ ክደት አለ። ክደቱ ምን መሰላችሁ? እግዚአብሔር ሐሳብ ጋር የምንሄደው እንጂ እግዚአብሔር ወደ ሐሳባችን ይመጣል። አብርሃም ወደ እግዚአብሔር ሐሳብ እስኪደርስ ድረስ እግዚአብሔር ክደት አድርጎታል። ውጣ ብሎታል፣ ባርካለሁ ብሎታል። ግን ሳራና አብርሃምን ተለይቷል። ተለዩ። እንደገና እግዚአብሔር ጣልቃ ገባ። ነብዩ ጸልያል፣ ተመለሰለት። አሁን ደግሞ አብሮ መኖር ጀመሩ። ራብ ሆነ። በቃ ኖርማሊ ብዙ እንግልት አለ። የባቋራት በቃ ብዙ አታታ ሆኗል እዛ ውስጥ ማለት ነው። ግን ምክዳን አለ። ኢቭን በጣም የሚገርም ነገር ላይ ኢቭን በቃ እግዚአብሔር ተስፋ ቆርጧል። በኔ ብቻ አይደለም እግዚአብሔር በሌላ ሊሆን ይችላል ሞክር። ስለዚህ በአንድ አቅጣጫ ብቻ አይደለም እግዚአብሔር በቃ የኔ ማጸን ከዚህ በኋላ የለምና ይሄው ሰራተኛዬን እንደሚስት አድርጌ ሰጥቻለሁ ብላ ሰጠችና ልክ ወደ ጋዳ ገብቶ ሲመለስ በ6 ወር ልጁ መጣ። አየህ በአቋራጭ በጣም ከተፍ በጣም ጥሩ ነገር አለ። ግን በኪዳን ለምን ሰባል እስኪመጣ ድረስ ዋው 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 እስኪመጣ ድረስ እስኪመጣ እስኪ እንደው ልብስ ፈጥኜ ወደ እግዚአብሔር ሐሳብ ገባለሁ ብሎ ሲባካችሁ እግዚአብሔር ከኛ ምንም አልፈልግም። ከኛ እንባ ከኛ ችግር ከኛ ጭወት ከኛ ግራ መጋባት እግዚአብሔር የሚጠቀም ነገር የለም። ለምንድን ነው ግራ መጋባት? ምንድነው ችግሩ ሲባል ወደ ሐሳቡ እስኪንመጣ ድረስ ወደ ሐሳቡ እስኪንመጣ ድረስ አደርጋለሁ ወደ አለስ እስኪንመጣ ድረስ እና ስለዚህ እነኚህ ከወደ አብርሃምና ራሱን ብቻውን ጠራ ይላል። ባረኩትም አበዛው ይላል። ከዛ በኋላ አንዱ በዛ ተባረከ። እንደበዛ ሲባል ወደ ኢብን ብቻው መጣ። ከዛ በኋላ ወደ ግብጽ ሲወርድ 70 ነው። ከግብጽ ሲወጣ 600,000 ነው። ከዛ በኋላ ኖርማሊ አገሩን ማለት ይሄ ነው አበዛዙ። ኖርማሊ ይሄን ያጠቃለ እዚህ ጋር አጥራንጎ ስላስቀምጠ ማለት ነው። ኢብን በጣም ቀጥሎ ለሚያዘራው ቁጥር 3 ላይ እንዳል እግዚአብሔር ጽዮንን በርግጥ ያጽናናታል ያዳል። በርግጥ እግዚአብሔር ነገሮቻችሁ በላይ ያድርጎ እናንተ እግዚአብሔር መጽናናት አቂማችሁ ይሆናል። አሜን። ሰው የለም ወዳጅ የለም ገንዘብ የለም ምናምን የለም የሚባል ያለ ሁሉ ያለ አለ። አሜን። ቻቲ ካራዴ ለቤንዳ ባሮዳ ለፋና ሁሉ ያለ ጌታ ሁሉ ያለ አቂም ያለ ገንዘብ ያለ ትውልድ ያለ እግዚአብሔር አለ። ምክንያቱም በርግጥ የሚባል ነገር ለመጽናናት የማይገባ ስፍራ ነው። ጽዮን የሚባል የት ለበዝባት ተቀምጣ ነበረች። ይሄ ሁሉ አብርሃምን ተመልከት። ኪዳኑን አደረኩ አልካድኩም፣ እንዳሰብኩ እንደተናገርኩ ሐሳቤን በአብርሃም አደረኩ። ይህ አብርሃም አባቴ ምናምን ብሎ ሲባል አሁን ሰዎችም መሬት ቁጭ ብሎ መሬት ቁጭ ብሎ በቃ ኢብን እነሱ ሌላ ስበዙር ላይ ያሉት አረ በኢየሱስ መራግፎ መነሳት ይሁንላችሁ። አሜን። አረ መነሳት ይሁን ማራዳባ አይደለም አንዳንዴ እግዚአብሔር በጣም የሚገርም ነገር በጣም ሐሳቡ ሰፊ ነው ብያለሁ። መሳጠር ፈልሞክራለሁ እና ኢብን በጣም የሚገርም ነገር ኢብን እዚህ ጋር ጽዮንን በርግጥ አጽናናለሁ። ከዛ መጽናት ብቻ አይደለም አፍራሽዋንም በሄረራ ይመለከታሉ። የፈለገ አቂም ቢኖራትም አቂም ብታጣም ብትፈርስም የትኛው መቀጣጫ ነገሮች ቢበላሽም በድርድር ሳይሆን በሄረራይ አሜን። አያ ሄሎ ከቅድስና ከመልካምነት መጉደል መልካም ነው ያልኩ አይደለም። ኢብን የተንገዳገል እንኳን ተንገዳግደላ ተሰግልና አይልህም ሄረራይ የሚባል አለ። ሄረራይ
በሄራይ ይመለከታለሁ። ምን ማለት ነው? ይብን ያቃታችሁ ቦታ ላይ ቆማለሁ ነው። ክሬዲቱ ለከኔ ነው ማለት ነው። አልአኬ ጋራዳ ያጣችሁትን ነገር በሙሉ እግዚአብሔር ሰብስቦ ይሰጣችኋል። የጠፋባችሁን ነገር አቂማችሁ በላይ የሆነ ነገር እግዚአብሔር መልሶ ይሰጣችኋል። ለምን ሲባል እግዚአብሔር በሄራይ ይመለከትልሻል። ፈርሷል እኮ ጥሩ ግንብሽን አላለም። የፈረሰ አፍራሾችሽን የፈረሰ ጉዳዩንም ሁሉ በሄራይ ይመለከታለሁ። ለምን ሲባል መምጣት ብቻ ነው መቆም ብቻ ነው የሚያስፈልግ እንጂ ቅቤን የጎደለበት ቦታ ባዶን ብትመጣ ችግር የለም። ለምን እንደገና አነሳልሻለሁ። ለምን እንዴት ነው? ለምን ሲባል ሁለት ነገር ይናገራል። በረሃም እንደ እግዚአብሔር ተክል ቦታ ያደርጋለሁ። ተድላና ደስታ ይሆናል። ምስጋናና ዝማሬ በእርሷ ይገኛሉ። ለምን ሲባል ለራሴ ዓላማ እግዚአብሔር በደንብ አድርጎ ይረዳሻል። ለምን ሲባል የራሱ ምስጋና ደስታው ያጎሳቀላችሁ ግራ ያስገባችሁ ነገሮችን ስብስብ ያደረገ ነገር በሙሉ ከጽዮን ይጠርጋል አለ። ከቤታችሁ፣ ከህይወታችሁ፣ ከአእምሯችሁ፣ ከመንፈሳችሁ እግዚአብሔር ይጠርግና ምስጋናም ገንዘብ ያደርገዋል። ምስጋናው ለምን አደለካ በርበዙና ዓላማው መሰላችሁ? ኢብን እግዚአብሔር ጽዮንን ረድቶ ጽዮንዬ እኔ እኮ ይረዳ ጽዮንዬ ምናምን ሊል አይደለም ልመሰገንበት ሄሎ። ስለዚህ ለምስጋናው ስላሰበ ክሬዲቱን ይሞላዋል፣ ጎዶሎን ይሞላዋል። አቂም የሌለበት ነገር ላይ ኢብን ፕሮፌት የሚያደርገው የሚያዘጋጁ ራሱ እግዚአብሔር ነው ማለት ነው። ከዛ ይሄ ነገር ኢብን ከዛ በኋላ ሁለት ነገሮች አሉ። ለምክንያቱም ከምስጋና ቀጥሎ አንደኛ ሕጉ ከጽዮን ይወጣል። እንዲህ በሉ እስቲ ለራሴም ካመር ግራ መጋባት በሉት። ነገስታቶችና ምድር በእኔ ቃል ይመራሉ በሉት። ምክንያቱም እግዚአብሔር ቃላችን አፋችን ላይ ቃሉ ያስቀምጣል። ቃሉ የሚሰራ ከማን ከጽዮን ይወጣል። ግን እቺ ነገር የፈለኩት የት ባናት ነው? ነገስታት ቃል ይገባ ተብሎ አበረታሻለሁ ተብሎ አጽናናሻለሁ ተብሎ ቀይ አንቺ ክፍል በሙሉ እኔ አላፍነቱን ወስዳለሁ ተብሎ እሷ ተቀምጣለች። ቁጥር 9 ደረስና እግዚአብሔር ግን ተነሳል። እዛ ምን ያወራው ነበር ይላል ጌታ። አያ ቁጥር 9 የአንድ እስከ 8 ላይ ያለው ተቃራኒ ነው። ተቃራኒ 1 እስከ 8 እግዚአብሔር ራሱ ኪዳን የገባ አደርጋለሁ አንቺን አይመለከትም እኔ እመለከታለሁ። ሁሉ የሚያደርግ ደግሞ ለክብሬ ነው ለምስጋናዬ ነው። በትዳራችሁ፣ በህይወታችሁ፣ በመንገዳችሁ፣ በቢዝነሳችሁ፣ በጤናችሁ፣ በልጆቻችሁ፣ በዘር ማንዘራችሁ ሊመሰገን የሚፈልግ እግዚአብሔር በቂ እግዚአብሔር ነው። ስለዚህ እግዚአብሔር ሐሳቡን አሜን ብሎ መቀበል ውጪ ምንም ሌላ አጥቃቃ ሌላ ነገር የለም። ግን እዛ ተቀመጠችና እግዚአብሔር ክንዶይ ተነሳ አትነሳ እግዚአብሔር ክንዶይ ተነስ አይ 100,000 ብር ተሰጣችሁ ማርካቶ የፈለጋችሁን ነገር አድርጉ ተብላችሁ 100,000 ብር እጃችሁ ነው ያለው የፈለጋችሁን ደግሞ አድርጉ ተብላችሁ እረ ገንዘብ የለኝም ባላ አሁን እዚህ ጋር ሁሉም ነገር ጨርሶ ሰጠ። ከዛ በኋላ አሁን ምዝበት ነው ያለው እግዚአብሔር ግን ተነስ ሎተረ አለ እንደ ምን ነው አንተ አይደለም ታሪክ ጀመሩ። አቤት ታሪክ ኢትዮጵያዊ እስራኤል ካልቸራቱ ይመሳሰላል። አቤት የትላንቱ የሚወድ ላንቱ እንዲህ ነበረ፣ ፍቅር እንዲህ ነበረ፣ ህብረት እንዲህ ነበረ፣ ጸሎት እንዲህ ነበረ፣ ሁለተኛ ቃል ዘ ነበረ፣ መዝሙር ብዛ ነበረ
ነበረ ኧረ እግዚአብሔር ከኛና ከምድራችን ላይ በኢየሱስ ያረጀን ቡጡጡ ቃፋችን ላይ ያውልቅለት። አሜን። ያስገረ ነው ነበረ ይገድ ነበር ይመን ቁርጥ ያባላ ምን ቁርጥ አደጋ ዱሮ ቀረ ነው ዩሪ ነገር በቃ ይበን በስሙንም ባለው ምንም ባለው ሁሉ ነገር ዱሮ ቀረ። ዱሮ የቀረው አሁን ማድረግ አይቻልም ወይ ሲባል ይሄ እንደማ በግነበ ማነው መከለያ ነው እንጂ ማድረግ ስለማንፈልግ ዋጋ መከፈል ስለማንፈልግ ነበር ያሉ አንተ አይደለም ሆይ ያው የባህርን ዘንዶ የወጋ በራሪቱን እንጂ የወጋ አይባሪን የከፈልከው በባዶ ምድር በባዶ ደረቅ መሬት ላይ ህዝቡ እንዲሻገር ያደረከው አንተ አይደለም ወይ? ዛሬ ለምን ማለኛ በሳታቸው ይቆራል የእስራኤል አምላክ የኤልያስ አምላክ በኢየሱስም የኔ አምላክ ቃሉ ነው የሚለው ያለፈው መጣ ያውና ማጣ ይበልጣል ትበል ይሄ የሰነፍ ንግግር ነው። ለምን ሲባል ትናንት የሰራ ጌታ ዛሬ ይሰራል። ትውልዱ የተቀየረ እንጂ እግዚአብሔር ተቀየረ። ከዛ በኋላ እግዚአብሔር ግራ ገባ ያያየና ህዝቡ ጭራሽ የሚወጣው ነገር ከዛ ልክ እነሱ ንግግር ሲጨርሱ ንግግራቸው ልክ ሲጨርሱ ተነሱ ወይ ራሱ ያወጣ እና ምን ሲሉ ችሎታው መደናነቅ ጀመሩ። እንዲህ በለስቲ አትላንት ያለፈ ነገ በህይወት የሚወራ አለ ብሎ ሲል አይደለም በአንሺ ዘመን በአንሺ ጊዜ የነበረ መደገሚያ ሳይሆን በአንቺ ሌቭል በአንቺ ዘመን ሰማይን ታወርዳለሽ። ሰማይን ታወርድና ከዛ በኋላ የአንሺ ጊዜ የእግዚአብሔር በአንቺ የሰራ ይወራል። በኢኮኖሚ ደረጃ በህዝብ ደረጃ በአድሮት ደረጃ በቅድስና ደረጃ በሁኔታ ደረጃ የሚወራው የናንተ ጋር እግዚአብሔር ያስቀመጠው ኃይል እንጂ የአባቶቻችን ራሳቸውን ጨርሶ ሄዷል። ይሄ ዘመን የኛ ዘመን ነው። አሜን። ከዛ ምዕራፍ 52 ላይ ጽዮን ሆይ ተነሽ ኃይል ልበሽ ለካ የኃይል አልባ ሆነ ሁሉም ሰብስባ ዳን ሰብስባ ምን ሰብስባ ለካ ኃይል ነው ችግራችን። ብዙ እንድንወራ የሚያደርግ ኃይል ማንሳት ነው። ብዙ እንድታዩ የሚያደርግ ብዙ እንድትሰለሰሉ የሚያደርግ ብዙ እንድትፈላሰፉ የሚያደርግ ኃይል ማለት ነው። ሰው አቂም ካጣ በጣም ፍልስፍና ነው ፈለሰፍ ይሆናል። አጉል ስንጠቃ አቀላቸው በኢትዮጵያ ምድር ላይ አሁን ፈረንጆች ወጣ ብሬሎር ምናምን ሲባል በቃ ይበላል። እኔ አላውቅም። አንድ ቀን የፈረንጆችን በኢትዮጵያ ስለመርቆ የፈረንጆችን ስልክ ነው አልሽልም ጋር በቃ ይበል ምን ይያይሰበስባል። አንድ ሴት ነበረች በተራራ ስድስት ሰዓት ወንዘደ ከዛ በቃ ምን አዞ ከምንድን ነው ነበረች። ከዛ ዋልት ኢየሱስ ደግሞ ውሃ ጉድጓድ ላይ ቆሞ ጠበቃት። ከዛ ውሃ ጠጪ አላት ምናምን ሲባል ለዚህ ጋር ኃይለኛ ስራ ይሰራል። እኛ ጋር ግን ለምን ሲባል ቤት ሆኖ ምን የሚባለው እስኪ የሚጠጣ ወደ መራራ ማለት ካለ አይመችም። አቤት የቃል መገለጥ ነው የሚለው አንዴ ለሰው ይሄን የሚሰማ አቤት የቃል መገለጥ እንዴት ያስተምራል። አቤት ርዕሱ ምን ነበር ሲባል ርዕሱ ናት አይቁስቲ ኢብሊስ ምንድነው ልክ ከቸርች ስትወጡ ርዕሱ ምን ነበር ብላችሁ አለ ሰው ጠይቁ አይመልስላችሁ። አቤት ድንቅ ነው። አቤት ዛሬ ፕሮግራም አቤት ርዕሱ ምን ነበር ሲባል ለምን ሲባል ለራይላን የሚሰማው እንጂ ለራሱ ስለማይሰማ ማለት ነው። እና ስለዚህ እዚህ ጋር ይሄ ነው የተፈጠረው። ተነሺ ኃይል ልበሽ። ኤልያስ ኃይል ባጣ ጊዜ እንዲህ አለ። ኃይል ባጣ ጊዜ ከአባቶች ያልበልጥምና ውሰደኝ
ከዛ መልአኩ መጣ የሚባል ወስዳለሁ ተዛንቀር አይደለም አንተ ተነሳ ስለ ራእይ ነው ብዙ አበላ ይላል ባልቶተኛ ከበላ በላም ተመልሶተኛ አሁንም ነቃና ኧረ የበላም እኮ አላግዘ እስክትሄድ እንድትሄድ ነው እንጂ እንዴት ተመልሰህ እንድትተኛ አይደለም ማለት ስለዚህ አሁን ቅስቃሳው ኤልያስማ በአንዱ ተማራ እኛ እኮ በዚህ ሲያቆርሰን እኛ በዚህ ሲመጣ ሲያለቃን መልሰን ስናንኮራፋ አንድ አዳር ነበርና ተንበርክኬ ጸልን እያለ ሰውዬ ልትብይዞላት ነው ተኛና ቃል ተሰብኮ ተንበርክኬ ሲተኛ ማለት ቃል ተሰብኮ ምናምን አለቀና ከዛ በኋላ ቃሉ ሊያደርስ ብሎ ሳይ ቀስ ብሎ ሳይ ሁሉም ተጠሩታል ስለወጋ ስለሰበርከ መሰግናለሁ አይ እሱራኔ አየሁት ተመልኮ ሳይ እሱም ጨምሮ ያለው እንጂ ሁሉ ተረዘው ተብሏል ስለወጋው ስለሰበርከ መሰግናለሁ ወለው ጃሊዝ አረ በኢየሱስ ክርስቶስ እስቲ እውነት እግዚአብሔር ለተናገረ ነገር አይታ ሰጣለሁ እግዚአብሔር ለተናገረ ነገር ይታ በጣም ያስፈልጋል ኖርማሊ እግዚአብሔር የተናገረው ነገር ሙጭ ማለት ነው አሁን ያለ በለዛ እንዴ ነው የሚሆነው እግዚአብሔር ሂድ ብሎ ጌታው ዘለ አንዴ ተነስ ጌታው ዘለ አንዴ ተነስ ጌታው ዘለ አንዴ ተነስ እዚህ ጋር ጃውታው 11 ቁጥር 9 ላይ ጌታው ተነስ ብሎ በሚነሳበት ነገር አሞካሹት ቀይ ባሪን ከፈልከው ዘንዶን ወጋው እንዲያረከው ናምን ሲሉ አሁን የለም ነው አሁን የለም እኛ ጋር የለም ነበር አባታችን መካከል እኛ ጋር የለም አባታችን ጋር ነበር አይዝ የለም የተባለ ተዛባለ ተነሳና አንቺ ሲሆን ሆይ ተነሽ አማዱ ተቀምጠሽ ምን ትጠይቀኛለሽ መጀመሪያ አራግፍ አያዳ አረ በኢየሱስ ካምራችን ይራገፍ ወይ አሜን ምን እንደምንፈልግ ራሱ ያያገው ምን እንደምንፈልግ እና አዋቂ መስለ ጸዋይ መስለ የጨረሰ ይመስላል ይሁንና አረባና በጣም የሚገርም ነገር ማለት ዕውቀት የሚባል በሚግልቱ ላይ በዓለም ላይ ዕውቀት የተጀመረው በሁለት ነገር ላይ ነው አንደኛ ሳይኮሎጂ ነው ሁለተኛ ቲዮሎጂ ነው ወላዳጅ ትምህርት የሚባል ማለት ትምህርት በቃ የምድራዊ አሁን ማቲስ ፊዚክስ ምናምን ኬሚስትሪ የሚባለው ኢቭን ፋውንዴሽኑ አለ ነበር በቃ ኢቭን ሁለት ብቻ ነው ሁለቱ አንዱ ሳይኮሎጂ ሌላኛው ቲዮሎጂ ነው ቲዮሎጂ የባይብል አፈጣጠር እግዚአብሔር ምናምን በቃ ከዛ በኋላ ይሄ መጽሐፍ ይሄ ጥቁር ነው ዱጋይ ምንድን ነው ይሄ ጥቁር ነው ጥቁር ነው ምናምን እዚህ ጋር ካልገባ ጨለማ ውስጥ ነው ጨለማ ውስጥ ነው ገለጥ ሲታደርግ ወደ ብርሃን ትመጣለህ ወደ ቀይ ብርሃን ላይ ይመጣው ወደ ከዛ በኋላ ከዚህችን ስትዘልቅ ቀይ ከዛ ይሄ ከዛ በኋላ ጀመርክ ማለት ነው ከበላ በኋላ ጨረስና ከዛ በኋላ ጨርስና ኢቭን በዚህ ደግሞ ሾልኮ ትወጣለህ እዚህ ጋር እዚህ ሾልኮ ትወጣለህ አይ ምንድን ነው ጨለማ ካልገባን ጨለማ ውስጥ ነህ ገብተህ ሾልኬ ካወጣን ጨለማ ውስጥ ነህ አሁን ግራ ያጋቡ ያለው መጽሐፍ ውስጥ ገብቶ ሾልኮ የወጡ ነው እንታላጅልም ግራታ ቸምዷል ግን አረ አቆመ ስትል ይጠቅስልሃል በደንብ አድርጎ ግን የተጠቀሰ ቦታ ደግሞ የለም እና ስለዚህ ማቆም ስላቃተን እንዲያርጉት እዚህ ጋር ሳይኮሎጂ ማለት ደግሞ ሳትናገር አንድ ቃል ስትናገር መጨረሻዬን ቀጥቶ ማወቅ ማለት ነው ለምን እቺን ነገር ዓለም ለመምራትና ጭቅጭቅ ስላልፈለጉ ነው ይሄን ያደርጉ ማለት ነው ይሄን ማለት ገብቶኛል ይላል
እኔ የፈለኩት እንዲህ ስትል በቃ ገብቶኛል ይላል። ሰው ይጨርሳል። ለምን ብታወራችሁ እንኳን እሱ ቢብል እሱ ጋር የመጣ ኢሜጅ ነው የምታወሩት ማለት ነው። እንደዚህ አይነት ፊዚካል ተጨባጭነት የሐሳብን ፕላን የሚያደርጉ ነው በሳቁት ማለት ነው። ግን አንድ ነገር አይቼ አንቺ የምታስብ ማን እንደከች ቲዮሎጂ አልተማርሽም ሳይኮሎጂ አልተማርሽም ስለዚህ ያስተምራል ለምን ሲባል ከሳይኮሎጂ ከቴዎሎጂ በላይ የሆነ እግዚአብሔር የሆነ መንፈስ አለብናል አዮ ያጠላል ለማለት ለምን ሲባል አልፎ ተርፎ የሰው አእምሮ አይደለም የእግዚአብሔር ልብ አጀንዳ እግዚአብሔር ምን እንደሚፈልግ ምን እንደሚያስብ ምን እንደሚያስደስት ምን እንደሚፈልግ እንዴ አቅጣጫ እንደሚሰጥ እግዚአብሔር ልብ እንኳን የምትረጃ ነሽ እስቲ እግዚአብሔር ኮፒ ላይ ወርስ ባካች በቃ እናንተ ነገር ማንም ሊሰራ አይችልም አሁን ነው የሚለው መንፈሳዊ ሰው ሁሉ ይመረምራል እንጂ አይመረመርም ለምን ሲባል ሁሉም የሚመረመረው በቴክኖሎጂና በሳይኮሎጂ ነው በሳይኮሎጂ ሲባል ከሳይኮሎጂ በላይ ነው ለምን ሲባል ሳይኮሎጂ የታመመው ታክሞ መርፌ ወስዶ ምናምን ተብሎ ይድናል በሜዲስ መጥቶ እኛ ግን በጌታ በኢየሱስ ተነስ ባለ ነገሩ ተነስቷል በኢየሱስ ስም ተነስ የሚባለው እንደነቱን ኬሚካሉ አይታይ ከመ ሰብስታንስ አይታይ አቶሙ አይታይ ለምን ኮምፓውንድ የሚባል አቶምና ኤሌመንት አለ ከኤሌመንት ኮምፓውንድ ወደ ሰብስታንስ ይፈታል ከዛ በኋላ ወደ ኮምፓውንድ ማለት ደግሞ ሁለት ኤሌመንቶች አንድ ላይ ሲጨመሩ ናቸው ስለዚህ እኛ ይብን ኮምፓውንድ ያለፈ ጌታ አይጀጀ ኮምፓውንድ ያለ ማንኛውም ሜዲካል ኮምፓውንድ ነው ምክንያቱም ከሁለት ኤሌመንት ነው የሚሰራው ይሄን ስለዚህ በዚህ ሲመጣ ያሸለ በካንሰር ነው በቃዝ ምናምን ስትባል በጌታ በኢየሱስ ክርስቶስ ስም ተነስን ተነቀል አንተ ካንሰር ስትል እግዚአብሔር ክብሩን መግለጽ ስለሚወድ ብድግ አድርጎ ያነሳል ለምን እኔ ፈዋሽ አምላክ ነው ስላለ ኪዳ ራሱን አይክድም እኔ እግዚአብሔር ፈዋሽ አምላክ ነው እና ስለዚህ ምን ያስፈልግ መሰላቱ ኢቭን እዚህ ጋር ግን በትክክል እግዚአብሔር እንድናሰራ እግዚአብሔር የምናሰራው እግዚአብሔር ያስቀመጠን በትክክል ማወቅና መቆም ነው ስለዚህ እግዚአብሔር እንዳለው ሲሆን ማለት ነው መጀመሪያ ተነሽ አረስቲ ነሳሉ ታናሽና ቆም በቃ መጀመሪያ ተረጃታላ ኢቭን የተቀነጠ ኢቭን ሁለተኛ ፊዚካል ነገር የሚያወራው ፊዚካል ነገር አንድ ጠይቃችሁ አንድ መኪና ተሰጥቶ በእድሜያችሁ ሙሉ ይሄ መኪና አትቀይርም አትለውጥም ብሎ ቢሰጣችሁ እንዴት ነው መኪናው ሌላ መግዛት አይፈቀድም አንዱ ብቻ ናት ስፓርቱ በላሽ ሸምግልሽ ናምን ለዳ ስለዚህ ናት በስር መስራት ነው ይሄ ቦዲ ፊዚካል የደምና ይሄ ቦዲ ጥፍር የሚያወጣ ሰው እሺ አንድ ጥርስ አራግፍ የሚል አለ እዚህ ጋር ካላሽ ላይ አራግፍ ሄሎ ሁሉም ነገር የራሱ ፕሪንሲፕል ላይ ራስ መንገድ አለ ሃሌሉያ በረከት እንፈልጋለን ግን በረከት የሚሽሽ ቦታ ነው ያለን በረከት እንፈልጋለን ግን በረከት የማይፈልግ በረከት አጥቆ የሚጠላ ቦታ ላይ ያለን ስለሰራ እንባረክ በዚህ አሎይ እሺ ልትል ታዝዝ ነው የመታዘዝ በረከት እንጂ ያ ስራ በረከት ያ ቃሎይ በስራ አይደለም ስራ ራሱ ሁለት አይነቶች ስራዎች 80% ስራና 20% ተቀበላለሽ ከዛ በኋላ ደግሞ ለግማሽ ደግሞ
ጥቂቶቹ ደግሞ 20 ይዘሩና 80 ይሰበስባሉ። ይሄ በምርጫ ስራ አይደለም። መንገዱን በመለየት አንቺ ጋር ያለ ምንድን አምሽ ነው ይብል ልትሸጥ ልታቀርብ ስለዚህ በእጃችን ያለ እኛ ያጣነው ገንዘብ ስላለ እንዲያህል መሰለኝ አይደል? ገንዘብ ብቻ አይደለም፣ ገንዘብን የሚያመጣ ብዙ ማለት ነው። ሳይበል በግድ በቀበል ይብል እየተነጫነጨ ከቤት መጥቶ በፈገግታም ከማቅረብ ይፈልጋል። ይመከሳል ምክንያቱም ማለት በማትፈልጋችሁ በማትፈልጋችሁበት ቦታ ነገር ላይ መቆም የሚያስቆም ማለት ይገዛል። ንግግር ይገዛል። ገንዘብ ብቻ ነው የሚገዛው። ገንዘብ ብቻ ነው። አሁን ኢትዮጵያውያን ግን ድሃ ስለሆኑ ነው ሲለት አሬ ቀንበለ በበርባዶ ጉረት ጉሩም ይላል ነው 20 የሚፈልግ ጆሮ ጉሩም ይላል ያለው 20 ሲበላ ድምጽ ያወጣል ማለት ነው። ጉሩም ይላልና ስለዚህ 20 ሲፈልግ አሃልና እዚህ ያለ ባዶ የለም። ስለዚህ ያ ስለሆነ ነው እናቴ የሆነ 100,000 ከተገኘ እደዳባሉ ያገኘውስ ስልክ ቀይርና ይቀይራል በቃ የሆነ እሱም ይቀየራል፣ እዚህም ይቀየራሉ። ባለፈው ነገር ያለ ከ380 አምጥቶ የኛ ኢትዮጵያውያን አንደኛ አስቀመጡ ባለ ላይ ዛሬ በየስ ቃጭል በጆሮአችን ላይ ይታሰርልን ተነስ የሚል ቆም የሚል ገንዘብ ብቻ አይደለም፣ ከገንዘብ የሚበልጥ አቂም አለ እናንተ ጋር። ይገዛል፣ አሴት ይገዛል። ምን እናደርጋለን ማለት አንቺ ጋር ገንዘብ የለም፣ እሱ ጋር ደግሞ ደስታ የለም። ሄሎ አንድ ዶክተር አለ ልክ ምግብ አይበላም ሲባል እኛ ጋር ይውላል። ከ6 ኪሎ ቀጥ ብሎ መኪና አንስቶ እዚህ ይመጣና እዚህ ይጋብዝ። ከዛ ልጁ አየትና ለካ ዶክተር አይደለም። ሁለተኛ ቀን አየው፣ ሶስተኛ ቀን ላይ እኔ ቃራ አይደለም ብዬ ነው መለስኩ። እኔ ቃራ አይደለም በደንብ ያበላና ይታይባትና ምን ብሎ 2000 ምናምን ከፍሎ አቻው ነው ይሄ እኔ 2000 አይደለም የሚፈልገው 200 ብር ለትራንስፖርት ይፈልጋል። ታይዛል ለካሶ ይዛይ ሰውየው መብል አይበላልም ሲል እኛ ይጠራና እኛ ጋር ተሻምቶ ይበላል። ለምን ይወሰዳችሁ ገንዘብ በወጣትነታችን ገንዘብ ለማሳደድ እድሜያችን ጨርሰን ገንዘብ ስንሰበስብ በልጅናችን ደግሞ ጤና መሳት የለንም። አላቅም ጌታ ሚትርፊት የሚላቸው እግዚአብሔር ወፍራም አሳውን ያዘጋጃል። አሜን። ግን ዋናው ተነሱ ጌታ ተነሳ። አሁን ጌታው አታይም ወይ ሲል ጌታ ደግሞ ተራውን አይቻለሁ አንሺ። ለምን ምን አንሺ ካላየሽ እግዚአብሔር አይልሽም። ተሸውዲና እናቴ ይደረመሳል። የሚደረመስ የለም። ተደረመሰዋል የሚባል የተባለው በመንፈስ ነው፣ ስጋ አይደለም። ስጋ ለመልበስ ደግሞ የሚደረመስበት ቦታ ላይ መቆም አለብሽ። አረ ዛሬ ጌታ እግዚአብሔር ይሁን ሊሰጥ ነው አላክ እስቲ ይነሳል ነው ልጅ አሁን ቶሎ የሚነቁ ሃሌሉያ ጌታ
በጣም ብዙ ሳምንት ቆያለን። ከዛ በኋላ አሁን ደግሞ ግራ ይገባል ይገባል ያናናችሁ የተባረከ እግዚአብሔር ገዳው የቱ ነው? ገዳውን ካላወቅት ጤናው ልትገል ነው። ገዳው ምንድን ነው? የእናንተ ገዳ ምንድን ነው? እናንተ ገዳ የእናንተ ጋር ነው። እኛ ሌላ ስንፈልግ እኛ ጋር ነው ሌላ ገዳው ያለው ሁሉ ጌታ እግዚአብሔር ገዳይን ገድለዋል ብለን ደግሞ አንድ ሳምንት እናልፋለን። ሳምንቱ ደግሞ ገዳ አለኝ ነው የት እንደመስለማይ ያወቃይትን ጌታው አመሰግናለሁ። ይወልደ አለ ታውቃ አጅሬ በስራ ያዘጋጃል። እኛ ወለቻችን እንመስላለን። ወለቻቹ ከቸርቹ ፕሬስታሞል ይሰጥናል። ፕሬስታሞል እኔ በጣም በራስ ነው ያዩት። ቁሱታ ካላችሁ ቁሱታ ይህን ሲባል ነው ያሰጋለ ዙሪያው ሲያሳድግ ቁስሉን በጠቅጣሉስ ቁስሉ እንዳለ እንዴ ነው ትንቢቶቻችን በ100% 75% እንግዲህ ነው ይሄ የዘረብኩ ያለ ትንቢት ማለት። ስለዚህ አልፈልግም ቀይር ያሉ ቀይር ያልፈልግም ለምሳሌ እንዲህ ታያል አው እግዚአብሔር ሰው እንደዛ ወራድ ነው የበዛሬ ሳምንት ምስክር የለም ውሸት እንዳለ እሷን መሰከረችው ትክክል ነው ብላኛል። ትክክል ካልሆነ ለምን አይመለሳል? ተመለሰ ለምን ተመለሰ? ወይስ እግዚአብሔር በደስታው ነው የሚሰጥ? ሄሎ የሷ ጧን የሷ ምናምን የሷ አጥያት ከሆነማ አይናቀርም። አረሙነት ነው ተቅርታ አንቺ ልብለንዳና አንቺያት ያሰርተሽና ምን እግዚአብሔር ከተናገረ በኋላ ለምን ሰማይና ምድር ተገለበለ? ለምን እግዚአብሔር ለስሙ ድርድር የለህም። ለስቃሱ ባንዳታ እስኪ ከሰራ ባካንድ ምናምን ዲቤን ጨምርልኝ በቃ መልሽ ይላል። ትሞታለህ ብላ ሞታለህ ተብላ ሰውዬው መንገድ ሄዶ ከመንገድ መልሶ በቃ ትድናለህ 15 ዓመት ጨምርልሃለሁ ሲል እንደኛ ቢሆን ነው እግዚአብሔር አስራምን ተመከምሮ ለበረከም ወከለ ብለን ነው የምንቀበለው። ከዛ ጌታ እግዚአብሔር ይህን ገለባ ያሳል። አሜን። እስካዝ ያለ ዛሬ እስካዝ በዘመን ቢኖር እስካዝ ዛሬ ዘመን ቢኖር ማለት ነው። ኢሳያስ እስካዝ አሁኑ ዘመን እንደ ታምር ነብይ እንደ አሁን ትንቢት ቢሆን እንደ ታምር ቢሆን ማለት ነው። ጌታ ፊት ነው ጋቸው ትንቢት ተነግሮ ነበር ምን ተበድሏል ነበር ባለ ቀብረን ነው ለምን ሐረ በኢየሱስ መለየት እውነት መለይ መነሳ በቃ እንለይ ማለትም አላቶቻችን ራሳችን ካሸነፍና ሌላ ቃል ራስን ማሸነፍ ማለት ቀላል ነገር እንዳይመስል ሄሎ እርግጠኛው ለእግዚአብሔር ሐሳብ አንቺ ጋር ካለ እናንተ ጋር ካለ አላቀማራኝ እስኪትጠግብ ድረስ ምሬት ይሆናል። ለምን የራሳችሁን ነገር ባቂ ናችሁ አይደለም ባቂ ናችሁ ቢሆን ታጣጣ ግን እግዚአብሔር ስለሰጠ በሱ ልክ ነው ያስቀመጠባቸው እንጂ በራሳቸው ልክ አይደለም። ጌታ ሊሞት በስቲ እንደማትሞት ስለሚያቃጥልናል። ጌታ ሆይ ትወዳለህ ስትል ወልጄ እወዳለሁ ይላል። አንገሰና ምክንያቱም ቱንቱ እንዳይማል ማንጎስ እስቲ ማንጎ አንድ ቦታ ግኑን ቆረጥንና ከተብልና ምን ይባላል? ማንጎ ላይ አንድ ማንጎ ላይ ማለት ይብን አንዱን ቆረጥን አንድ ጉን ማለት ቆረጥንና ቆራረጥንና በዚህ ሲንበላ እንዴ በቢላይዘን በጣም ምን ይባላል? ማንጎ ነው። እሺ ጃዝ ያለን ደግሞ ቆረጥንና ማሽን ውስጥ ከተትንና ፈጭን ምን ይባላል? አንዱ አካል የተለያየ ስም ማንጎ ሲሆን አሉ ታለ እዚህ ጋር ጁስ ከሆነስ የለም ትውልድ እንዲያገኝ ስለፈለገ
አኛኝ እንዳታሰግድ ጁስ ይላል አዮ ወዲው ለቆ ምን ለቆ ታበላው መልኩን ቀይሮ ዋሆኖ ቀይሮ መልኩን ቀይሮ ስሙን ቀይሮ ማንጎ ይባላል ጁስ ነው የሚባለው ስለዚህ ታምሩ እንዳይደለም ስለቀ ኖርማሊ ታምሩ ሳይም ቀይበት ታምሩ የሚባል ካልጣፋ እግዚአብሔር አይጠቅም ምን ይኖራል ግን አረ በኢየሱስ መነሳት ይሁንልን እታው ደና ያዛልማሁን ጌታው አንሳኝ ወይ አንሳኝ ይሄ በቃይብል እቺን ነገር አቃተኝ ስንል ጸጋው ይመጣና ብሪክ ያርገናል ታዲያ ምን ሲታለት ሲሆን በጣም እዚህ ጋር ሲቀጣ ተነሽ ኃይል ልበሽ ለምን ደካማ ምንም ልስራ ይችላል እሺ የክብር ልብስሽን ልበሽ ስለዚህ የሚገባው ስለበራ ጌጠኛ ልብስ ለብሳለ በለስ ጌጠኛ ልብስ ለብሳለ አለምጋቶ ለማይበቃ ቦታው ስብ ለዛ ስፍራ ለዛ ክብር በጣም የሚገርም ነገር አንዳንድ ተቋማቶችና እንደ አሁን ምንድነው ባንክ ዩኒፎርም ያስገድዳል አንዴ ከረባቴን ማድረግ የማይወዱት ሰው ልጆች ብዙ ገጥሞኛልና ለክ ከባንኩ ለምሳ ሲወጡ ባሩን ከፈት ማድረጉና ከረባቱን መፍታቱ አንዱ ለምን ያለ ከረባት ዛሬ እንካቆሙ ያስገድዳቸዋል ዩኒፎርም ለምን መሰለ በዓለም አንደኛና በዓለም ብቸኛ ዓለም ገጅና የሁሉም የማሳመሪያና የሁሉም መቀየሪያ መሳሪያ ገንዘብ መሆኑ ማሳየት ነው የሚያስፈልግ የቦታጫጨቀው ልብስ ለብሰ ብሩ ሲሰጥ በፍጹም አይቻልም ምክንያቱም ሁሉም ነገር የሚቀይር ገንዘብ ነው የሚባል አለና አጀጀ እንደኔ ምድር ላይ ውብ የለም እንደኔ ምድር ላይ ራሳችን ስንቀበል ራሳችን ያጠላ እኛ እኮ ራሳችን ብቻ መኪና እንጠላለን ቤት እንጠላለን የማለለን እሪ መኪና እንዴት ያወራዝባል ቆርቆሮ ታዳንሽ የናሽ ቆርቆሮ ምን ይሰጣል ለሚሰጥ ለጌታ ቢያት እንዴት ያወራዝባል ድንጋይ ከድንጋይ ሳይፈርስ አይቀርም እንዴት ታዲያ ቤት አፈልግሽ ማቆርቁ እንዴ ለታዲያ ምን እናርግዝበት እንዴት ቆርቆሮ ያወራዝባል ይሄ መኪና እንዴት ያወራዝባል ጌታ ይባርካት ጌታ ይበቃ ጌታ ረዳ ስትል እግዚአብሔር ያሽ ነገር ያዘጋጀናል መቼ ነው ታዲያ የምናክስባል በእጅ ሲገባ ነው በእጅ ካልገባኝ ቀጥ ማለት እሱ ተንኮል ነው ቅናት ይባላል እስቲ እግዚአብሔር ሰጥቶ ያስንቀኛል ብሩስ እግዚአብሔር ሰጥቶ ያስንቀኛል ሰጥቶ ተቀብሎ ለመናገር ማቆም ያስፈልጋል አሁን የዚህ ከግድም ጀምሮ የተነጠረው ያለው አንድ ነገር ላይ ነው ፎከስ ምን ታደርጉባቸው ነገር ኖርማሊ ማለት እግዚአብሔር የተናገረ ነገር እግዚአብሔር የተናገረ በቅጀት ነው በህልምም በለው በቃልም በለው እግዚአብሔር የተናገረው ነገር ነው ጌታ ይባረክ አሁን ይሄ ሁሉ እግዚአብሔር እዚህ ጋር እንዲጭጭ እንዲገባ ያደረገ ነገር ምንድነው ቁጥር 9 ላይ ያለው እግዚአብሔር በቃ ጨርሻለሁ በቃ ዝም ብለህ ትሄዳለህ ለዓለም ትቀበላለህ ነገሥታቱ ካልሽ ይወጣሉ እግ ደግሞ ካልሽ ይወጣል አንቺ የተባረክሽ ነህ ብሎ ሳበቃ እግዚአብሔር ተደሰተ ለምጽባል ለእግዚአብሔር እየተናገረና እነሱ ያሉት በዝባል አይገራሉ አረ በጌታ በኢየሱስ ክርስቶስ ነገሮችን ወደ መፍጠር የሚያመጣ ኃይል ይሰጣችሁ አሜን አረ ይሰጣችሁ ነገሩ የሌለው ነገር ወደ ማኖር የሚያመጣ የማይጨበጥ ወደ መጨበጥ የሚያወጣ ኃይል በኢየሱስም ይሰጠን ኃይል መልበስ ይሆንልን ኃይል ይምጣብን በኢየሱስ ስም ነገሮችን የሚቀይር እይታን የሚቀይር ዳይሬክሽንን የሚቀይር ጎዳናን የሚያቀና አስገዳጅ ትውልድን የሚያስገድል በበጎ ትውልድን የሚያሳልፍ ለጥሩዎቹ መልካም የሚያደርግ ኃይል
ያለውን ጌጠኛ ልብስ ልበስ። ሄሎ በልብስ ዙሪያ ያለ ነገር ቀለልነት መስል በጸጋም ቢሆን በልብስ ዙሪያ ወንዶች ለምንድን ነው ሱፍ ላይ ለሚሟሟቱት? ሱፍ ለብሳችሁ መንበር ይከብዳችኋል። ሱፍ ሲለበስ እንዲህ ነበረች እንዲህ ነበረች። ከዛስ ሱፍ ማለት በቃ እኔ ከአንተ በታች አይደለም የሚባል ትንሽ ይችላል። እኔ አንተ በታች ቤተ መንግስትም ያስገባሃል። ታላቆች ወንዶች ያሉበት ቦታ ነው ያስገባሃል። ካለበስ ባህር ላይ አትገቢም። የት ያለሽ በቃ እንደ ሌባ ነው የሚያደርገው። ከዛስ ለግዝህ የሆነ ሱፍ ለማሰፋ ማን የሆነ ይሄን ለማስተካከል ሄድኩና ከኩንሳ ላይ አንተ በቃ አጥተኝ የት ነው የት ሄዳለህ ምናምን አለኝ። የት ሄዳለህ አለኝ። እንዴ የት ሄዳለህ ታዲያ? ግን የሥራ ቦታ አይደለም እንዴ? የት ሄዳለህ አልኩት። ከዛ ምን ጠይቁኝ አገብልኝና አንደኛ ፎቅ ላይ የት ነው የምትሄደው? ከዛ ፊቱን ጠየቁ ስለገረመኝ በቃ ሲሳይ ቤተሰብ ነው። ፎቅ ማለት የሱ ጓደኛ ነው ወይም ቤተሰብ ነው፣ በደንብ የሚታወቀው። ስለዚህ አንተ ነው አሁን የመጣህ እንጂ እኔማ ቆይቻለሁ አልኩት። አይ ፊት አዲስ ነው ምናምን ሌባ ይወጣል እገባለሁ ሌባ ምናምን አንተ ምላጣ በጧት ሰይጣን አንተ ምላስ ተቀራዘልና ናብይ ያስኩት እነዚህ በቃ እዚህ ቦታ አሳይ እንኳን መጣ ቦታ ደግሞ አላውቅም በተቆማል አሳይኛው ወሰደኝና እንዴ ምናምን የተጎረመረኝ ማለት በቃ ምላጥ ወሰደ። ሌላ ደግሞ ሰርግጄ እነዚህ ቤት ሽንት ቤት ልሄድ ሲወጣ ሱፍ ለብሻለሁ ከነቴራ ማለት ሲል ያኔ ነው ኮምፕሊት ነው ያለበሱና ኦኬ መኪና እየጠበቅን ነው አለ። ሺህ ያዘኝና 30 ብር ሰጥቻለሁ። ሰላም የመኪና ያለኝ መገደሽ ሽንት ቤት ኖርማል የለ በመኪና ዞረ በመኪናና እንዲህ ሆኖ ነው ጃርባዬና ልክ ሲወጣ ለካ ሞቶ መጣና ጌጤ መኪና አንዲ ይጠብቅልኝ ምን ሲጋር ይገባል። እሺ አይዞህ በጣም ነው ነብይ አለብላ ጌጠኛ ለብሰን ለምን ይፈልጋለን? ለገንዘብ ጋር ለመድረስ አካሄዳችን አለባበሳችን ይተጥልቅ ይውጣል። አያያዘ ካላማረ በሩ ጌታ ይባላል። እና ስለዚህ ጌጠኛ ልብስ ልበስ ለምን ሲባል በነገስታቶች ልክ በኦነሮች ልክ በሃያላኖች ልክ መንቀሳቀስ እንችላለን። ያለበለዛ ይተባበሩብህና የምትፈልገውን ይወስዱና ይሸኙናል። ጌታ ይባላል። እስከዛ ይችላል ግን ጨርስ ይሄ ስታደርግ ነው ጌጠኛ ልብስ ከለበስሽ ኃይል ከለበሽ ይላል እስማ ያልተገረዘ በመካከልሽ አይገባም። የጠላቶችን ደጅ ዘጋል ብለሽ አይ የጠላት ደጅ የሚዘጋበት የመከራ ደጅ የሚዘጋበት ሁለት አንደኛ ኃይል ነው፣ ሁለተኛ ጌጠኛ ልብስ ነው። ለምን በቅድስና ወጋዳ ጄላ ባንዲያስ በእውነት በጽድቅ መቆም ስትጀምር ነገሮች ሁሉ እንደ ትላንት አይሆኑም። ዛሬ በኢየሱስ ቤታችን ላይ ፍቅራችን ላይ አቅም ስላጣን የተረቡበት ጉዳዮችን ዛሬ አባረን። አሜን።
ዛሬ መስራት አለ ይሄን ለጭንቀት ለጦርነት ለግራ መጋባት እውነት ጌታ ምስክሬ ነው ክፍተት የለም ዝግ ነው ታዲያ የትኛው ሊጠቃ ይበል ታዲያ በኖርማሊ ባይዘው እግዚአብሔር ተቃራኒ ነው እግዚአብሔር ጻድቅ ነው እሱ ክፉ ነው እግዚአብሔር ቅዱስ ነው እሱ አይደል ይብልብል አዋራ ላይ ምናምን ይቀመጣል በጣም ጠላቶች የሚጠቀሙት በአብዛኛው ትንሽ ነው እንደ ብቻ ወረቀት እንደ መኪና የከተማ ባስ ደረሰኞች በዚህ ነገር ላይ በአብዛኛው የሚሰሩ ለምን ምክንያቱም ትልቅ ሆኖ ሰው ጫነሱማ ስለዚህ ስለማይናስ በንፋስም በሊው ቦታ የማይርበት ነገር ላይ ነገሮች ይሰራሉ ያዛዝ ዝልቆቹን ዝሎሽን ለመሸኘት ጽዱ ይሁን ማለት በቃ ጽዱ ይሁን ነገር አውራዚ ይሽክርን ይችን ነገር ቤት የቤት ጣራ ቤት ካልቀየር ነገሮች አሁን በቃ ለምን ነገሩ በተገለጠ ቁጥር ነው ያዩት ነገር በቃ ይላል አዋራ በቃ ያ ጋንዳ ስታልፉ ግን ወንፋም ነው የሚል ይሄ መናፍስቶቹ በጣም ይፈልጋሉ ቆሻሻ ስለቅድስና ምንም አይደለም ቆሻሻ አዋራ ለምሳሌ ይዘራው ነገሩ ይዘጋል ሃሌሉያ ብለህ ስትወጣ ተንከራቶ ዞሮ መግቢያ ነው አንገት ነው ስለዚህ ክሊና ሃሌሉያ አማካራት ጀምሮ አላቅም ስለኔ አሁን ይምን ገና እየደረስኩ ነው ገና እየሞከርኩ ነው እንጂ የለም እናቴ ሲዘጋ ሲወጣ ይብን ግን ቤት ሲገባ ቤቱ አስተላል ራቆይ ለምን ተፈልገ ስለዚህ ጌጣኛ ልብስ ያለው ነገር ጽዱና ለምን ዝባል እግዚአብሔር ከሚሰራው ጋር ይብን በመንፈሳዊ በምድራዊ አላት የሚዋጋው በምድራዊ ነው እንጂ በሰማያዊ አይደለም የሰማያዊ ምድር ላይ እንዳንፈጥር ነው ጉዳዩ ዛሬ ግን ይሆናል አላቀም አይለኛው በጌታ በኢየሱስ ስም አመሰለም እንዳይቀርብ ትከለክላለሽ ወይ ሄሎ የትነው ያወራለ ኢቭን ገብቶ አይደለም ገብቶ በጌታ በኢየሱስ ወግጭ ያለው ጠርግ ያለው ብላችሁ አይደለም በሩቅ እንዳይገባ ዳፈቀ ኢቭን ሁለቱ ቃሉ ይሄ ነው ጨርሻለሁ ሁለቱ ቃሉ ይሄ ነው የሚለው ኢቭን ሃይ ለምን ከዛ በኋላ ጌጠኛ ልብስ ሊበስና ያልተገረዙ ማለት ጽድቅ ያልሆኑ ከደጋ ይረሉ የነገሮችን የሚያበላሹ ኢቭን በጽሞ ባሽ መካከል አይገቡም ነው ገብቶ ይወጣሉ ወራሻ ላይ አይገቡም ለምን ኢቭን ፈጽሞ ወደ ብርሃን ጨለማ መጥቷል ያዳጋዳጄላ ዛሬ በአራት ነጥብ ከመንጫችሁ ላይ ዘጋው ዛሬ ከቤታችሁ ላይ ዘጋው ዛሬ ከደጆቻችሁ ላይ ዘጋው ዛሬ ከበረከታችሁ ላይ ዘጋ አሜን አይገቡም ነው የተባለው አይገቡም ገብቶ ይበጣጣሉ ገብቶ ተወረሰለ ገብቶ ትዋጋለ አይደለም አይገቡም ለምን ፍሪስም ብሎ አሳራው ይሄ ነው ኃይል ስላለ ፊቴ መቆም አይችሉም መንገዱ ደም ሌብላችሁ አይደለም እኩያው አይደለም የተበተበተ ልብስ መጥቶ አምጥቶ አንሺጋው አይችልም ለምን ሲባል ንጹህ ነህ አጃቲ ጋራዳ ለባንያ ንጹህ ደግሞ ፈጽሞ ጠላት አይወድ ምክንያቱም አቂም የለም ለምሳሌ ለሙሴ እንዲያል እግዚአብሔር አንዴ ያ ከግብጽ ያወጣ ህዝብ በድሎኛል ካለ በኋላ እንዲያለ እኔ ከዚህ ህዝብ ጋር አይደለም አለልም ከዚህ ህዝብ ጋር አለልም አንተ ብቻ ውሰድና ሄድ አንተን መልአክ አድርጌያለሁ ሙሴ ማን አሮን ደግሞ ነብይ አድርጌያለሁ ብሎ ለሙሴና ለአሮን ሹመት ሰጠ የራሱን ቦታ ለሙሴ ሰጠ አንተ ለነሱ አምላክ ነህ አለ እድባን ሙሴ አሮን ደግሞ ለአንተ ነብይ ነው አለ ከዛ ህዝቡ አዘኑ ይላል ህዝቡ ካዘኑ በኋላ ለህዝቡ ካዘኑ በኋላ እግዚአብሔር ሙሴም እንዲያለ እኛ አንዴ ከኛ ጋር ከኛ ጋር ካልወጣ አታውጣን እዚሁ ምድረ በዳ ይሻለናል ሲሉ በቃ እናንተ ጋር ሄዳለሁ አለ ለምንድን ነው ሲባል እግዚአብሔር ለህዝቡ ራርቶ ነው ለምን ሲባል እግዚአብሔር ጻድቅ ነው አጥያት በሰሩ ቁጥር
ይቀጣሉ። ሄሎ ሰላም ይሄ ጨለማ ይባል ክብሪት ስታበሩ ቆይቶ ነው ጨለማው የሚጠፋ ወይስ ግብረቱ ልክ እንደበራ ነው? ይሄ ነው በቃ ችግሩ። ይሄ ህዝብ ያልቃል። ይሄ እናንተ ጋር ይሄ ለኛ ይታዘዝምና ያልቃል። በቃ ብናቃላ ከኛ ጋር ወጣ ነው ግድ ሲለው እሺ ሄዳሉ አለ። ልክ ሲመጣ በጣም የሚለው ነገር 600 ሺህ በመንገድ ያለቀ አለ። እግዚአብሔር እንደፈራላችሁ አለ። ለምን አለቀው ሲባል ምን ሰርቶ አለቀው ሲባል ይሄዱና ሙሴ መቃብር አጣን እኮ እዛ ግብጽ መቃብር ሲባል መቃብር ፈለጋችሁ? አዎ መሬት አካፍታልን ይሄዱባቸው ቅጣጫው በሙሉ ማን ጨረሳቸው ሲባል እግዚአብሔር አብሮ ታዲያ ለምን እግዚአብሔር ተቀየረው? እኛ ዘንድሮ የተለማመድነው የጨፈርነው ዳንክራም የደነስነው ምን ያለግነው ሲባል እግዚአብሔር አልተቀየረም። ዛሬም በቀልተኛ አምላክና ቀናተኛ አምላክና የሚበላ እሳት አምላክ ነው። ታዲያ ግን ሲባል ታምሩ የሆነ ነገር እዚህ ጋር ዱብ ሲል ሲፍ እግዚአብሔር ቁጣው ሲነሳ እኔን ሳይሆን ልጁን ያያል። ልጁን ሳይ ለታምሩ የደም ዋጋ ተከፈለ። የቀለለብን ክርስቶስ ስላቀለለብን ነው እንጂ እግዚአብሔር ባህሪ ለውጡ አይደለም። እግዚአብሔር ባህሪ አሁን ያው ነው። እውነተኛ የማይዳላ ሲሪየስ አለ አንድ ነገር ለአንድ የማይድል የማይሰጥ አምላክ ነው። ታዲያ እንድል ያገኛ ሲባል እጁን የሚጠነስስ የእግዚአብሔር ቁጣ የሚያበርድ አንድ ኃይል አለ። እሱም የክርስቶስ ደም ነው። ሃሌሉያ። ስለዚህ ታላቁ ልጆቻችሁ ጋር በጌታ አባቱ ቤታቸው ይገባል። የታደግ መልካም ነው። አባቱ ቤታቸው ይገባል። ለምን ሲባል ኃይል አለ። ኖ የሚል ኃይል አለ። አይቻልም የሚባል ኃይል አለ። የምትገዙበት ኃይል አለ። አቅጣጫቸው የምትመሩበት እይታችሁን ጋይድ የምታደርጉበት ኃይል አለ። ይሁን አይሁን በቃ ሊሆን ይችላል አይደለም እንደሚሆን እርግጠኛ ሆናችሁ የምትራመዱበት ኃይል አለ። ሼማራዳ በቃ ከሆነ ይሆናል ካልሆነ ቢቪን ኢሚዲየት ማለት የሌለ ማመን ነው። እርግጠኛውን የምነግራችሁ ማለት ነው። ጌታ ምስክሬ ነው። ለአንቺ ቤት ለአንቺ ይወል ለአንቺ ጉዳይ አይደለም። ብዙ ትውልድን ከሲኦል ስትነጠቅ አይቻልም። ቤታችን ቤታችን እየጠራ ዘመናችን እየጠራ በሕይወታችሁ ዘመን በታችሁ አብታችሁ ምናምናችሁ አይደለም። እሱ ኖርማል ነው እና ሙስጣፋም ያደርጋሉ። እነሱ ግን ጉዳይ አለ እግዚአብሔር ጋር ለብዙዎች ሊያሳርፍ አንቺን ያስጨንቃል። ብዙዎችን ረፍት ሊሰጥ ለብዙዎችን ደስታ ሊሰጥ አንቺን ያስጨንቃል። ለምን ሲባል ልክ አንቺ ከእግዚአብሔር ትቀበላለህ ትውልድ ይህ ኃይል ይመጣል። ይህን ደጆችሽ ለፈተና እንዳሁን ደግሞ ጌጠኛ ልብስ ስለ ጌጠኛ ልብስ ጸጋ እንዳለ ሆኖ መንፈስ እንዳለ ሆኖ ስለ ጌጠኛ ልብስ ጥሩ ልብስ ለብሳችሁ የሁለተኛ ቀን ደግሞ ይሁን ይርካይ ተብራችሁን ምን በደካማ መንፈስ ትላንት ልብስ የለበሳችሁ ያለ ያይ እንዲላው ህዝቡ ስለምንወድ ብዙ ነገር ሳይ ከልባቸውና ይልቅ ሁኔታ ከእናንተ ተጠግቶ ከእናንተ ተጠግቶ ማለት የሚፈልጉ ሰዎችን የሚትለይ በዚህ ስለዚህ እርግጠኛው እንደ ቤት ስራ የሚሰራቸው አንድ ነገርና እሱም እግዚአብሔር የተናገረው ነገሮች ሲሆን ግራፊቲ በላይ ያደረግ
የሆነ ኤጌሌ ይዞ የሚያስቀር ግን እንደትልጋለሁ እዚህ ጉዳያችሁን ከያዘ ከሰባት ከ100% 60% የእግዚአብሔር ነው። አውቆ ይገባባችኋል። አውቆ ራሱ ጌታ በኢየሱስም ብላችሁ የሚካለ እሱ አይደለም። ኖርማሊ ይብን ከእግዚአብሔር ነው። ነቢዩንማ ይበደረስ ነበር። ሰባብር አልፎ ራሱ ጨጓራዬ ጾም ሰዓት ለምንድነው ነው አንድ ሁለት ቀን ከበላ ጨጓራው 4 ሰዓት ሲደርስ ይነሳል። ጾም ሰዓት ሲገባ እስከ 8 እስከ 10 ይቆያል። እስከ 11 ይቆያል። ግን ማለት ለምን ያው ለምን አንድ ሁለት ሶስት ቀን ጾም ሰዓት ገብቼ ሲወጣ በንጋታው 4 ሰዓት ሲሆን ጨጓራ ይሏል። ለምን ከፍል እዛ ነው ለምን ትልቅ መሰለህ ራሱ አንዳንዶች እገሌ ያወቀ እንድታገለም አንቺ የምታውቀው እገሌ እዚህ ማንነቶች እንዲያውቁ ይፈልጋል። አንቺ ያለ ማመድ ይፈልጋል። በዚህ ዓለም ላይ ባንቺ ሊያመጣ የፈለገው ነገር ሌሎች እንዲለማመዱ እድል አይሰጥም። አንቺ ለምን ብልስ ይሁን ሁሉም ጃርባ ይሰጣል። ሁሉ ግን ያካስራ ላይ ይላል። ምክንያቱም ጠባሳ ይላልና ጠባሳ ማነው ሲባል የኢየሱስ ጠባሳ ነው አለ። ገና ፈልጌ ምን ብለህ ጠባሳ እናገር ይፈውሳል። በቃቃይ ስትገኝ ይረፍ ይመጣል። በአንቺ መኖር ለብዙዎች እረፍት ይሆናል። አላቅም ኢትዮጵያ አይደለም አዲስ አበባ አይደለም ኢትዮጵያ ምድር በኔ መኖር እንደምታርፍ እርግጠኛ ነኝ። እኔ ለምድር ሽክም አልሆንም ማለት እናት ለአንዱ ለሽክም ለዝባት እንደውም እሷ እንዲጀመር እሷ ከጀመረች በኋላ የምድራችን ነገር ተጀመረ ይባል ለምዝባት አንቺ ትቆም ለባ አቅም አገኝ ቀመስላል አለቀመስባት ዱላ አለ ይዘጉ መስጋት ካለ እርግጠኛ ነኝ ነገር እግዚአብሔር እየከፈለ እንደማን ይመስል ግን አንዳንዶች ግን እግዚአብሔር ሳዘጋኛ ነው የሚዘጋ ለፈዋስ እናደርግና እንጀምራለን። ዘላለም እንግዲህ ያለው መጠበቅ የሚባል ነገር ኢትዮጵያችን ኮስሞቲክስ ነጋዴዎች ሶስት ሰዎችን አውቃቸዋለሁ እና ብለጸላ እጄ ጸልያለሁ ሁለት ጊዜ ማለት ነው። እቺ ነገር እንዴት ነው ድረስና እቺ ነገር ምንም አንድ ሶስት ጊዜ ይቀባሉ ከዛ በኋላ አንሷል። እሺ 240 ተቀንሷል። ልክ ሲሸጥ አንድ ፉት የምትባል ከዚህ ማለት ነው። እቃው አረጅበት እቃው አረጅበት ታመጣለች ዛሬ 500 ብር ከተሸጠ አሽን ከመጣ ጥፊ ነው የምታዝ እሷ ሲመጣ ቅጥቅ ነው የምታዝ ከዛ ዘረዘ ከዛ በምን ይቀጣል ከዛ ጨርሳ 6 ዓመት አረብ ሀገር ሰጣ ያመጣችው እዚህ መከኒሳ አልጋጣብሳ የቻይና ሬስቶራንት ገባች። አላማ ምን አላማ ከሌለ ጨዋታ ምን ጌታ ይባርካል። አዎ ይባርካል። እሱ even ልኛ አሁን ማለት አይደለም even የተባለም ብዙ ነገር አይደለም ይባል ግን ጌታው ያለው ጋር መንገዱ የቱ ጋር ነው የሚመስለው ለምን መንገዱ አይሆን ማለት እስኪሆን ድረስ አትጉ ተዘጋያችሁ ይሆናል ለክ በዘጋያችሁ ቁጥር ግን የሆነ ነገር ያከማችሁላችሁ ሀላ ቅድሉ ሲመጣ ማንም
ማንም እናንተ ሮጦ አይደርስም። ለምን ሲባል እዚህ ጋር ያከማቻችሁ ዳቂም አለ። ልክ እነሱ ሲሮጡ እናንተ ያከማችሁ ያለ ወለታ ምን መሰለ እሱም እናንተ ጋር ደክሞ ይመጣል። እናንተም ከደከማ ትጀምራላችሁ። እናንተም ደከማ በቃ ይብን እድርሳት ሲባሰው ይወርዷል። እግዚአብሔር ከኛ መካከል ወጣችን ሰምቶ የሆነ ነገር አደረገ ብለ አመት ከንሳን በቃ ወርቋል። በመንግስት ደረጃም በለው በቢዝነስ ደረጃም በለው በጸጋ ደረጃም በለው ለምንድን ነው ሲባል እዚህ ጋር ታነሩ በታነሩ የተሰጠው ነገር ማኛክና መሰላሰልና አቂም መገንባት ግድ ነው። ለምን ሲባል በሚድሪቱ ላዊኔ ገነናለሁ ወጣለሁ አይደለም የተጠራው ለዘላለም ህይወት ነው። ጂካቴ ሚድር ባትቀበል ሰማይ ተቀብሎኛል። እኔ እስካለሁ ድረስ ያለው በሚድርንም አጋስ ካልሆነ በስተቀር እኔ ሚድሬ እዚህ አይደለም። ለሚተጋው የሚኖረው ለሚሄዳለው ላልኩ ለዘላለም ዓለም ኢየሩሳሌም ነው። እሷ ሳትመጣ ይሄዳል። ይሞላም አይሞላም ቢጎልም አይጎልም ማለት የቅርብ ይዛዛል እግዚአብሔር የለም ተብሎ ሳበቆ እግዚአብሔር አለ አለ ይኒሮች ዛሬ መንገድ ላይ ነው። አንድ ቤቱ 200 ቢሊዮን ዶላር ሚሊዮን ዶላር ያለ ባላት ተብሎ ሪከርድ ተብሎ የተጻፈ ሰውዬ ዛሬ መንገድ ላይ ነው። ትይጡታ መንገድ ለምን ሲባል ኢሳት የሚባል መጣ። እግዚአብሔር የለም አሉ አለው ብሎ ኢሳት አመጣ። ኢሳት ተገለጠ። ደግሞ ሲባል ኢሳት ሲጨምሩ ኢሳቱ ውሃውን እግዚአብሔር ኢሳት አደረገው። ከዛ በኋላ ዛሬ ትላንት ወርቅ ነው የሚያሳይ ዛሬ ነው ማለት ካሊፎርኒያ ትላንት ባላም ለጅሪ ነው አረበና ሄሎ በገነባ ቁጥር እግዚአብሔር ጣት ከነካ የለም። በተቸገራችሁ ቁጥር እግዚአብሔር ከነካም የለም። ይሄን እግዚአብሔር ተራሮቻችንን ይነካዋል። እንጸልይ ዋካቲቼ ለቫኒያሎስ ጸልያለን እስቲ ሆቻላ ባንዳሴካ ሆራ ፓሪ ቬንዳ ሊቫኒያስ ሄካ ራቼ ላቫንዳ ማሩ አጭር ጸሎት እንጸልያለን። በቃ በኔዲያው ግን ውስጥ ያለ ይሄ ነገር ነውና ይብቃ ለራሳችን ማለት ሄካ ራዳ ሊቫንዳ ሴፓሮ አባት እግዚአብሔር ሆይ በቃለ ጀርባ ተጋለው ያልክ ጌታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለአንዳንዳችን ላይ ኃይልና ጉልበት እንዲገለጽ ጸልያለሁ። አዲስ መንገድ አዲስ እርምጃ የሚያስጀምር አዲስ ራዕይ የሚሰጥ ከሰማይ ጋር የሚያጣብቅ አምላክ እግዚአብሔር ከምድሪቱ ግራፊቲ የሚያወጣ በኢየሱስ ክርስቶስ ኃይል ያገኘነ የጌጠኞቻችን ልብስን ያረከሰብን የጌጠኛ ልብስን ያወለቀብን ዛሬ በጌታ በኢየሱስም በኃይል እንዲመለስ ጸልያለሁ። በኢየሱስም ልብሳችን ይቀየር፣ እይታችን ይቀየር፣ ሐሳባችን ይቀየር፣ ነገሮቻችን ይቀየሩ በኢየሱስም ሼማንዳ ራዳለ ባለለበሪያ እንደ ትላንት እንዳናስብ እንደ ትላንት እንዳንተጋ እንደ ትላንት ማጋዶ ጄላባሪያ በትላንት ጎዳና በትላንት መንገድ በትላንት አስተሳሰብ በትላንት ሳይሆን ጌታ አዲስ ጅማሬ ዛሬ አዲስ ፋውንዴሽን አስቀመጥነ። ዛሬ አዲስ ፋውንዴሽን አስቀመጥነ። አሁን ከሰማችሁ ቃል እየነጣየ ንጹህ ናችሁ ከሰማችሁ ንጹህ ናችሁ ተብሎ እንደተጻፈ አሁን ከሰማችሁ ድምፅ የተነሳ ንጹሃን ናችሁ ተብሎ እንደተጻፈ ከዚህ ቃል በኋላ ቀደሰለ ይራል አቅጣጫ ሳየነ የመደጋገም ሕይወት ይብቃ። ጉልበታችን እየበላ አቂማችን እየበላ ጊዜያችን እየበላ ኪዳናችን አቅፎ ያስቀመጠ ነገሮቻችን ይዞ ያስቀመጠ ጌታ እግዚአብሔር አውርዶ እንዳንቀሳቀስ አመድ ውስጥ እንድንቀመጥ ያደረገ ስፍራችን ስፍራ ያሳጣል፣ አቂም ያሳጣል፣ ምድርን አቂም ያሳጣል፣ ወጣቶችን አቂም ያሳጣል፣ ቤተሰቦችን አቂም ያሳጣል፣ ቤተክርስቲያን አቂም ያሳጣል፣ አንዳንዳችን አስሮ ያስቀመጠ
የዓለም ገመድ፣ የትኛውም የስንፍና ገመድ፣ የትኛውም የረሃብተኝነት መንገድ በኢየሱስ ክርስቶስ ይቆረጥ። እስቲ እግዚአብሔር ህልመኛ ያርገኛል በሉ እስቲ። ነገሮቹን በከረረ ቁጥር ነገሮቹን የቀረረውን ነገር ወደ መልካም የሚቀይር ህልመኛ ሰው ብቻ ነው። በጌታ በኢየሱስ ክርስቶስ ከዚህ ደቂቃና ማክሮ ሰከንድ ጀምሮ የእናንተ ነገር ማበብ ይጀምር፣ መቆም ይጀምር፣ መለምለም ይጀምር። አባ የተነገር ዘመዶቻችንና ጠላቶቻችን ማወቅ መለየት ባቃተንበት ዘመን እረ አይኖቻችን ይብራል፣ እረ አይኖቻችን ይብራል። አባ መለየት አቅቶናል። ለየን፣ ለየን፣ ህልማችን ለየን፣ ራዎቻችን ለየን። በተደባለቅንበት አቄት ባጣንበት ጌታ እግዚአብሔር መውጫና መግቢያ በጠፋንበት አምላክ እግዚአብሔር ራሳችን አውቀን በሐሳቤና በፍቃዴ እንዳንቆም በተከለከልንበት ጌታ እግዚአብሔር ዛሬ ማብቂያ ይሁን፣ ዛሬ ማብቂያ ይሁን። ለእህቶቼ ማብቂያ ይሁን፣ ለወንድሞቻችን ማብቂያ ይሁን፣ ለቤተሰቦቻችን ማብቂያ ይሁን። ዲካቶ አላቅም ሲረስ እግዚአብሔር ከዚህ ቀን ጀምሮ እውነት አላቅም ነገሮቻችን እንደተለመዱ አይቀጥሉም።